እሺ ሰላም ብያለሁ ወደ ቻናሌ ቤተሰቦች። በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ ባለ 3 ሆሄ የአማርኛ ቃላቶችን እያንዳንዳቸውን ፊደላቶችን በማጣመር ቃላት እንዴት መመስረት እንደምንችል ለጀማሪዎች ቃላት መመስረት መለማመጃ ይሆን ዘንድ በማለት ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ስለዚህ ይህንን ቪዲዮ እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ትማሩበት ዘንድ ይጠቅማችሁ ይሆናል በማለት ይህንን አዘጋጅቼላችኋለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። ስለዚህ እዚህ ጋር ባስቀመጥነው ስልክ በመደወል ባላችሁበት ሆናችሁ በልዩ ልዩ ምክንያቶች የትምህርት እድል ሳታገኙ ለቀራችሁ ማንበብና መጻፍ ለማትችሉ ዛሬ ዓለም በሰለጠነችበት ሰዓት ማንበብና መጻፍ አለመቻል ትልቅ ፈተና ላይ የሚሆንባችሁና ባላችሁበት ሆናችሁ ዕውቀታችሁን የምታዳብሩበትን መንገድ ሰፋ አድርገን አመቺ በሆነ መንገድ ይዘንላችሁ ቀርበናል። ስለዚህ እናንተ ከዚህ ጋር በተቀመጠው ስልክ ብቻ ለመደወል ትምህርታችሁን በኦንላይን መከታተል እንደምትችሉ ለማሳወቅ እፈልጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንደሆነና ይህ የዩቲዩብ ቻናል ብዙዎችን ካላወቁበት ወይንም ደግሞ ማንበብ መጻፍ ሳይችሉ ለቀሩ አገልግሎት የሚውል ዩቲዩብ ቻናል ስለሆነ እናንተ ይህን የዩቲዩብ ቻናል ሰፋ ባለ መንገድ ለብዙ የዩቲዩብ ቻናል ተጠቃሚዎች እንዲዳረስ እናንተ የበኩላችሁን አስተዋጽኦ እንድታደርጉ ለማለት ፈልጋለሁ። ስለዚህ ከዚህ ጋር ቃላቶችን እንማማራለን። እንግዲህ ቃላት በሚመሰርትበት ሰዓት መጀመሪያ ፊደላቶቹን ቅርጻቸውና ድምጻቸውን መለየትና ማወቅ ይኖርብናል። እዚህ ጋር የምትመለከቱት እያንዳንዱ የቃላት የፊደላት ስብስብ ይሆናል ማለት ነው። ስለዚህ እያንዳንዱ ፊደል እየጠራን የስንተኛ ፊደል እንደሆነ እየለየን ቃላቶቹን እናነባለን። አብራችሁ ይቆዩ። እሺ፣ ይቺ ጠ የምንላት የአማርኛ ፊደል የመጀመሪያ ጠ የምንላት ፊደል የመጀመሪያ ፊደል ነች። ይቺ ደግሞ ቃ የምንላት የቀ አራተኛ ፊደል ነች። ይህች ደግሞ ሚ የመ ሶስተኛ ፊደል በአንድ ላይ ሲነበብ ጠቃሚ ብለን እናነባለን ማለት ነው። እሺ፣ ይህች ደግሞ ም የምንላት የመ የስድስተኛ ፊደል፣ ክ የከ የስድስተኛ ፊደል፣ ይህች ር የረ የስድስተኛ ፊደል በአንድ ላይ ሲነበብ ምክር ብለን እናነባለን ማለት ነው። እሺ፣ ከዚህ ጋር ስናየው ደግሞ ማ የመ የአራተኛ ፊደል፣ ወ የወ የመጀመሪያ ፊደል፣ ቅ የቀ ስድስተኛ ፊደል በአንድ ላይ ማወቅ ብለን እናነባለን ማለት ነው። እያንዳንዱ እንግዲህ ፊደላቶቹን ቅርጻቸውና ድምጻቸውን ካልያዝን እዚህ ጋር መያዝ እንችላለን። ምክንያቱም እያንዳንዱ የስንተኛ ፊደል እንደሆነ የማን ቤተሰብ እንደሆነ እዚህ ጋር እየለየን ስለምንጠራቸው እናንተ በደንብ ማወቅ መከታተል ይኖርባችኋል ማለት ነው። ስለዚህ እቺኛዋ ደግሞ ቀ የመጀመሪያ ፊደል፣ ይቺ ጣ የጠ አራተኛ ፊደል፣ ይቺ ይ የምንላት ፊደል የስድስተኛ ፊደል ነች ማለት ነው። በአንድ ላይ ሲነበብ ቀጣይ ብሎ ተብሎ ይነበባል ማለት ነው። እሺ፣ ከዚህ ጋር ገ የገ የመጀመሪያ ፊደል፣ በ የበ የመጀመሪያ ፊደል፣ ይቺ ያ የምንላት ፊደል የአራተኛ ፊደል በአንድ ላይ ገበያ ብለን እናነባለን ማለት ነው። እሺ፣ ከዚህ ጋርስ መ የመ የመጀመሪያ ፊደል፣ ይቺ ሸ የሸ የመጀመሪያ ፊደል፣ ይቺ ጥ የጠ ስድስተኛ ፊደል በአንድ ላይ ሲነበብ መሸጥ ተብሎ ይነበባል ማለት ነው። እሺ፣ ከዚህ ጋር ም የመ ስድስተኛ ፊደል፣ ግ የገ ስድስተኛ ፊደል፣ ብ የበ ስድስተኛ ፊደል በአንድ ላይ ሲነበቡ ምግብ ብለን እናነባለን ማለት ነው። እሺ፣ ከዚህ ጋር አ የአ የመጀመሪያ ፊደል፣ ሰ የሰ የመጀመሪያ ፊደል፣ ፋ የፈ አራተኛ ፊደል በአንድ ላይ ሲነበብ አሰፋ ብለን እናነባለን ማለት ነው። እሺ፣ እዚህ ጋር ጡ የጠ ሁለተኛ ፊደል፣ ረ የረ የመጀመሪያ ፊደል፣ ታ የተ አራተኛ ፊደል በአንድ ላይ ሲነበብ ጡረታ ብለን እናነባለን ማለት ነው።
እሺ እዚህ ጋር ጎ የገ ሰባተኛ ፊደል፣ መ የመ መጀመሪያ ፊደል፣ ን የነ ስድስተኛ ፊደል በአንድ ላይ ሲነበብ ጎመን ብለን እናነባለን ማለት ነው። እሺ እዚህ ጋር ጠ የጠ የመጀመሪያ ፊደል፣ ባ የበ አራተኛ ፊደል፣ ብ የበ ስድስተኛ ፊደል በአንድ ላይ ሲነበብ ጠባ ብለን እናነባለን ማለት ነው። ኦኬ እዚህ ጋር ደግሞ ም የመ ስድስተኛ ፊደል፣ ን የነ ስድስተኛ ፊደል፣ ጭ የጨ ስድስተኛ ፊደል በአንድ ላይ ሲነበብ ምንጭ ብለን እናነባለን። እሺ እዚህ ጋር ቀ የመጀመሪያ ፊደል፣ ላ የለ አራተኛ ፊደል፣ ል አሁንም የለ ስድስተኛ ፊደል በአንድ ላይ ሲነበብ ቀላል ብለን እናነባለን ማለት ነው። ኦኬ እዚህ ጋር ዘ የዘ መጀመሪያ ፊደል፣ መ የመ መጀመሪያ ፊደል፣ ን የነ ስድስተኛ ፊደል በአንድ ላይ ሲነበብ ዘመን ብለን እናነባለን። እዚህ ጋር ካ የከ አራተኛ ፊደል፣ እዚህ ሮ የረ ሰባተኛ ፊደል፣ ይቺ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ካሮት ብለን እናነባለን ማለት ነው። እሺ እዚህ ጋር ወ የወ መጀመሪያ ፊደል፣ ይቺ ረ ራ የረ አራተኛ ፊደል፣ ይቺ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ወራት ብለን እናነባለን ማለት ነው። እሺ እዚህ ጋር ወ የወ የመጀመሪያ ፊደል፣ ይቺ ቅ የቀ ስድስተኛ ፊደል፣ ይቺ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ወቅት ብለን እናነባለን ማለት ነው። ኦኬ እዚህ ጋር ወ የወ መጀመሪያ ፊደል፣ ይቺ ገ የገ የመጀመሪያ ፊደል፣ ይቺ ን የነ ስድስተኛ ፊደል በአንድ ላይ ሲነበብ ወገን ወገን ብለን እናነባለን። እሺ ይቺ ዋ የወ አራተኛ ፊደል፣ ይቺ ል የለ ስድስተኛ ፊደል፣ ይቺ ታ የተ አራተኛ ፊደል በአንድ ላይ ሲነበብ ዋልታ ብለን እናነባለን ማለት ነው። ኦኬ እዚህ ጋር ይቺ ል የለ ስድስተኛ ፊደል፣ ይቺ ማ የማ የመ አራተኛ ፊደል፣ ይቺ ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ልማት ብለን እናነባለን ማለት ነው። ኦኬ እዚህ ጋር ወ የወ መጀመሪያ ፊደል፣ ይቺ ረ የመጀመሪያ ፊደል፣ ይቺ ዳ የደ አራተኛ ፊደል በአንድ ላይ ሲነበብ ወረዳ ብለን እናነባለን ማለት ነው። እሺ ይቺስ ወ የወ የመጀመሪያ ፊደል፣ ይቺ ን የነ ስድስተኛ ፊደል፣ ይቺ ዝ የዘ ስድስተኛ ፊደል በአንድ ላይ ሲነበብ ወንዝ ብለን እናነባለን ማለት ነው። እሺ እዚህ ጋር ዋ የወ አራተኛ ፊደል፣ ይቺ ን የነ ስድስተኛ ፊደል፣ ይቺ ጫ የጨ አራተኛ ፊደል በአንድ ላይ ሲነበብ ዋንጫ ብለን እናነባለን ማለት ነው። እሺ እዚህ ጋር ዋ የወ አራተኛ ፊደል፣ ይቺ ዜ የዘ አምስተኛ ፊደል፣ ይቺ ማ የመ አራተኛ ፊደል በአንድ ላይ ሲነበብ ዋዜማ ብለን እናነባለን ማለት ነው። ኦኬ እዚህ ጋር ል የለ ስድስተኛ ፊደል፣ ይቺ ጆ የጀ ሰባተኛ ፊደል፣ ይቺ ች የቸ ስድስተኛ ፊደል በአንድ ላይ ሲነበብ ልጆች ብለን እናነባለን ማለት ነው። ኦኬ ይቺ ወ የመጀመሪያ ፊደል፣ ይቺ ሳ የሰ አራተኛ ፊደል፣ ይቺ ኒ የኘ ስድስተኛ ፊደል በአንድ ላይ ሲነበብ ወሳኝ ብለን እናነባለን ማለት ነው። እሺ ይሄኛው ወ የወ መጀመሪያ ፊደል፣ ይቺ ዳ የደ መጀመሪያ ፊደል፣
ይቺ ብ የበ ስድስተኛ ፊደል በአንድ ላይ ሲነበብ ወደብ ተብሎ ይነበባል። እሺ ይችኛዋስ ዋ የወ አራተኛ ፊደል፣ ይቺ ር የረ ስድስተኛ ፊደል፣ ይቺ ካ የከ አራተኛ ፊደል በአንድ ላይ ሲነበብ ዋርካ ብለን እናነባለን። እሺ ይቺ ላ የለ የመጀመሪያ ፊደል፣ ይቺ ው የወ ስድስተኛ ፊደል፣ ይቺ ጥ የጠ ስድስተኛ ፊደል በአንድ ላይ ሲነበብ ለውጥ ብለን እናነባለን ማለት ነው። ኦኬ እዚህ ጋርስ ል የለ ስድስተኛ ፊደል፣ ይቺስ ብ የበ ስድስተኛ ፊደል፣ ይቺ ስ የሰ ስድስተኛ ፊደል በአንድ ላይ ሲነበብ ልብስ ተብሎ ይነበባል። ኦኬ እዚህ ጋርስ ሎ የለ ሰባተኛ ፊደል፣ ተ የተ የመጀመሪያ ፊደል፣ ሪ የረ ሶስተኛ ፊደል በአንድ ላይ ሲነበብ ሎተሪ ተብሎ ይነበባል። እሺ ይችስ ተ የተ የመጀመሪያ ፊደል፣ ይችስ ቋ የቀ ስምንተኛ ፊደል፣ ይችስ ም የመ ስድስተኛ ፊደል በአንድ ላይ ሲነበብ ተቋም ተብሎ ይነበባል ማለት ነው። እሺ ይችስ ሙ የመ ሁለተኛ ፊደል፣ ይቺ ከ የከ የመጀመሪያ ፊደል፣ ይቺ ራ የረ የአራተኛ ፊደል በአንድ ላይ ሲነበብ ሙከራ ተብሎ ይነበባል ማለት ነው። እሺ ይችስ ሙ የመ ሁለተኛ ፊደል፣ ዚ የዘ ሶስተኛ ፊደል፣ ይቺ ቃ የቀ አራተኛ ፊደል በአንድ ላይ ሲነበብ ሙዚቃ ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ሞ የመ ሰባተኛ ፊደል፣ ይቺ ገ የገ የመጀመሪያ ፊደል፣ ይቺ ስ የሰ ስድስተኛ ፊደል በአንድ ላይ ሲነበብ ሞገስ ተብሎ ይነበባል ማለት ነው። ኦኬ እዚህ ጋርስ ተ የተ የመጀመሪያ ፊደል፣ ይቺ ገ የገ የመጀመሪያ ፊደል፣ ይቺ ቢ የበ የሶስተኛ ፊደል በአንድ ላይ ሲነበብ ምን ይላል? ተገቢ ይላል። ተገቢ። እሺ ይቺ ተ የተ የመጀመሪያ ፊደል፣ ይቺስ ማ የመ የአራተኛ ፊደል፣ ይቺ ሪ የረ የሶስተኛ ፊደል በአንድ ላይ ሲነበብ ተማሪ ብለን እናነባለን ማለት ነው። ከዚህ ጋር የምትመለከቱት ደግሞ ሙ የመ የሁለተኛ ፊደል፣ ይቺ ላ የለ የአራተኛ ፊደል፣ ይቺ ት የተ ስድስተኛ ፊደል በአንድ ላይ ስናነበው ሙላት ብለን እናነበዋለን ማለት ነው። ኦኬ እዚህ ጋርስ ማ የመ አራተኛ ፊደል፣ ይቺ የ የምንላት የመጀመሪያ ፊደል፣ ይቺ ት የተ የስድስተኛ ፊደል በአንድ ላይ ሲነበብ ማየት ብለን እናነባለን ማለት ነው። ኦኬ እዚህ ጋርስ ባ የበ የአራተኛ ፊደል፣ ይቺ ህ የሃ ስድስተኛ ፊደል፣ ይቺ ል የለ ስድስተኛ ፊደል በአንድ ላይ ሲነበብ ባህል ብለን እናነባለን ማለት ነው። ይቺ ተ የተ የመጀመሪያ ፊደል፣ ይቺ ስ የሰ የስድስተኛ ፊደል፣ ይቺ ፋ የፈ የአራተኛ ፊደል በአንድ ላይ ሲጣመሩ ደግሞ ተስፋ የሚል ቃል ይሰጣሉ ማለት ነው። እዚህ ጋርስ መ የመ የመጀመሪያ ፊደል፣ ይቺ ል የለ ስድስተኛ ፊደል፣ ይቺ ስ የሰ ስድስተኛ ፊደል በአንድ ላይ ተጣምረው የሚሰጡት ድምፅ መልስ ይሆናል። እሺ ከዚህ ጋርስ ሙ የመ የሁለተኛ ፊደል፣ ይቺ ስ የሰ ስድስተኛ ፊደል፣ ይቺ ና የነ አራተኛ ፊደል በአንድ ላይ ሲጣመር ሙስና ተብሎ ይነበባል ማለት ነው። እሺ እዚህ ጋርስ ማ የመ አራተኛ ፊደል፣ ይቺ ሳ የሰ የመጀመሪያ ፊደል፣ ይቺ ብ የበ የስድስተኛ ፊደል ሶስቱም በአንድ ላይ ሲጣመሩ ማሰብ ማሰብ። እሺ እዚህ ጋርስ ባ የበ የአራተኛ ፊደል፣
ይቺ ን የነ ስድስተኛ ፊደል ይቺ ክ የከ ስድስተኛ ፊደል በአንድ ላይ ሲጣመሩ ባንክ ባንክ። እሺ ከዚህ ጋር ደግሞ አ የመጀመሪያ ፊደል ቤ የበ ስድስተኛ ፊደል ይቺ ት የተ ስድስተኛ ፊደል በአንድ ላይ ሲጣመሩ አቤት አቤት የሚል ቃል ይሰጡናል። እሺ እዚህ ጋር ጠ የመጀመሪያ ፊደል ቦ የበ ሰባተኛ ፊደል ት የተ ስድስተኛ ፊደል በአንድ ላይ ሲነበብ ጠቦት ተብሎ ይነበባል። እሺ እዚህ ጋር አ የመጀመሪያ ፊደል ቧ የስምንተኛ ፊደል የበ የስምንተኛ ፊደል ራ የረ የአራተኛ ፊደል በአንድ ላይ ሲጣመሩ አቧራ የሚል ቃል ይፈጥሩልናል ማለት ነው። እሺ እዚህ ጋር ሀ ስንል የመጀመሪያ ፊደል ብ የበ ስድስተኛ ፊደል ት የተ ስድስተኛ ፊደል በአንድ ላይ ሲጣመር ሀብት የሚል ቃል ይሰጠናል። እሺ እዚህ ጋር ጭ የጨ ስድስተኛ ፊደል ቆ የቀ ሰባተኛ ፊደል ና የነ አራተኛ ፊደል በአንድ ላይ ሲነበብ ጭቆና ተብሎ ይነበባል። እሺ እዚህ ጋር አ የአ የመጀመሪያ ፊደል እዚህ ጋር ቤ የበ ስድስተኛ ፊደል ይቺ ል የለ ስድስተኛ ፊደል በአንድ ላይ ሲጣመሩ አቤል አቤል። እሺ እዚህ ጋር ቦ የበ የሰባተኛ ፊደል ር የረ ስድስተኛ ፊደል ሳ የሰ አራተኛ ፊደል በአንድ ላይ ሲጣመሩ ቦርሳ ቦርሳ። እሺ እዚህ ጋር ክ የከ ስድስተኛ ፊደል ብ የበ ስድስተኛ ፊደል ር የረ ስድስተኛ ፊደል በአንድ ላይ ሲጣመሩ ክብር ክብር። እሺ እዚህ ጋር አ የመጀመሪያ ፊደል ቋ የቀ ስምንተኛ ፊደል ም የመ ስድስተኛ ፊደል በአንድ ላይ ሲጣመር አቋም አቋም። እሺ እዚህ ጋር በ የበ የመጀመሪያ ፊደል ይቺ ቆ የቀ ሰባተኛ ፊደል ሎ የለ ሰባተኛ ፊደል በአንድ ላይ ሲጣመር በቆሎ ብለን እናነባለን። እሺ እዚህ ጋር ግ የገ ስድስተኛ ፊደል ይቺ ቦ የበ ሰባተኛ ፊደል ይቺ ች የቸ ስድስተኛ ፊደል በአንድ ላይ ሲነበቡ ግቦች ተብሎ ይነበባሉ ማለት ነው። ግቦች። እሺ ከዚህ ጋር ቧ የበ ስምንተኛ ፊደል ማለትም ይህ ውስብስብ ፊደል የምንለው ማለት ነው። ይቺ ን የነ ስድስተኛ ፊደል ይቺ ቧ የበ ስምንተኛ ፊደል ይቺ በአንድ ላይ ሲጣመሩ ቧንቧ ቧንቧ ብለን እናነባለን ማለት ነው። ኦኬ ይቺ ቧ የበ ስምንተኛ ፊደል ይቺ ን የነ ስድስተኛ ፊደል ይቺ ቧ የበ ስምንተኛ ፊደል በአንድ ላይ ሲጣመሩ ቧንቧ ብለን እናነባለን። ኦኬ ይቺ ግ የገ ስድስተኛ ፊደል ይቺ ብ የበ ስድስተኛ ፊደል ይቺ ር የረ ስድስተኛ ፊደል በአንድ ላይ ሲጣመሩ ግብር ግብር። እሺ እዚህ ጋር ጥ የጠ ስድስተኛ ፊደል ይቺ ቆ የቀ ሰባተኛ ፊደል ይቺ ማ የመ አራተኛ ፊደል በአንድ ላይ ሲጣመሩ ጥቆማ ጥቆማ ብለን እናነባለን ማለት ነው። ኦኬ እዚህ ጋር የአ ስድስተኛ ፊደል ይቺ ቅ የቀ ስድስተኛ ፊደል ይቺ ድ የደ ስድስተኛ ፊደል በአንድ ላይ ሲጣመሩ እቅድ ብለን እናነባለን ማለት ነው። እናነባለን።
ስለዚህ እንግዲህ ውድ ተመልካቾቼ ዛሬ ከዚህ ጋር እናጠናቃለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ